ሰላም እንዴት አላችሁልኝ የተወደዳችሁ ክቡራትና ክቡራን አድማጮቼ። በትላንትናው ዕለት እንግዲህ በቻምፒዮንስ ሊግ ሁለተኛ ዙር ጨዋታ እንግዲህ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድን ከባርሳ ያገናኘ ጨዋታ ነበረ። ባርሴሎናዎች እንግዲህ በመጀመሪያው ጨዋታ 2-0 በሆነ ውጤት ተሸንፈው እንግዲህ በመልሱ ጨዋታ እንግዲህ ከሜዳ ውጪ ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ሲጠበቅ ነበረ። እናም ጨዋታው እንግዲህ እንደተጠበቀው ባርሴሎናዎች እንግዲህ በ24 ደቂቃ ውስጥ በላሚን ያማል እንዲሁም ፌራን ቶሬስ አማካኝነት ሁለት ግቦችን አስቆጥረው ጨዋታውን ቀለል አድርገውት ጀምረውት ነበረ። እናም እንግዲህ በአግሪጌት ውጤት በጠቅላላ ውጤት 2-2 ሆነው ነበረ። እናም በእረፍቱ ሊጠናቀቅ 14 ደቂቃዎች ሲቀሩት እንግዲህ ሎክማን አንድ ግብ ለአትሌቲኮ በማስቆጠር በአጠቃላይ ውጤት 3-2 እንዲመሩ አድርጎ እንግዲህ ለእረፍት ወጥቷል። ከዛም በኋላ እንግዲህ ፌራን ቶሬስ ከእረፍት መልስ ባስቆጠረው ግብ አቻ ሆነው የነበረ ቢሆንም ጨዋታው እንግዲህ ኦፍሳይድ ከጨዋታ ውጪ በመባል ያቺ ጎል ተሽራባቸዋለች። ሌላኛው እንግዲህ ተመሳሳይ ክስተት ሆኖ የመጣው እንግዲህ ባለፈው ሳምንት በነበረው ጨዋታ እንግዲህ ኩባርሲ በቀይ ወጥቶባቸው እጅግ በጣም ጎድቷቸው ነበረ። እናም በ79ኛው ደቂቃ ላይ ባርሳዎች በትላንቱ ጨዋታም እንግዲህ ድጋሚ የተከላካይ መስመር ተጫዋች የሆነው እንግዲህ ጋርሲያ ባደረገው ጥፋት እንግዲህ በሶርሎስ ላይ በሰራው ጥፋት በቀይ ካርድ ከሜዳው ተሰናብቷል። ከዛም በኋላ ጫና ፈጥሮ መጫወት ችሎ ነበር ባርሴሎና። ነገር ግን ይህንን ጨዋታ አሸንፎ ወደ ግማሽ ፍጻሜ ማለፍ አልቻለም። በዚህም እንግዲህ አትሌቲኮ በድምር ውጤት 3-2 በሆነ ውጤት በማሸነፍ ወደ ቀጣዩ የግማሽ ፍጻሜ ዙር አልፏል። በዚህም እንግዲህ ከአርሴናልና ከስፖርቲንግ ሊዝበን አሸናፊዎች ጋር ይገናኛል ማለት ነው። ደህና ቆዩልኝ። ይህንን ቪዲዮ የተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግዎን እንዳዘነጉ